ሰላም ሰላም እንዴት አላችሁ? ውድ የባርኮን ቲዩብ ተከታታዮች ባርኮን ባባ ኬፍ ያላችሁ ነው። ዛሬ ማሳያችሁ ቪዲዮ እንግዲህ እናሳያችሁ ቪዲዮ ባባ በጣም ውሻ ይወዳልና ሱቅ ስንሄድ ውሾቹ የተከተሉን ባባም ከነሱ ላይ ሳይነቀል ያው እቃ ግዙ ተብለን እስካሁን አልገባንም ነበረ። እሱን ቪዲዮ ነው ዛሬ የምጋብዛችሁ። ውሾቹም ስቲል አብረው ነው ያሉት። ኢንጆይ ኢት። Oh my God! Wow! ውሾቹ የት አሉ? ባባ ውሾቹ የት አሉ? ባባ በየት አለ? ትንሽ ውሻ አለ ቤት ውስጥ ድንክዬ። አዎ እኔ ነው እሱን ያሰብኩት ለባባ። አሁን የውጭ ሀገር ህፃናቶች እያንዳንዳቸው ውሻ አላቸው። አዎ ከነሱ የሚጫወት ውሻ እንዴት ይጠብቃል እኮ ህፃን የሚጠብቅ ውጪ ሲወጣ። አዎ አብረው ነው የሚያድጉት። ደግሞ ሲላፉ እነሱ ቢመቷቸው ምንም እንደማይሆኑ ስንት ነገር ነው የሚያስገዛው። ባባ ውሻው የት አለ? የለም እንዳልን ደግሞ ላስያየ አያቸው ውሾች በላቸው። የት አለ? ቡቺ በላቸው። ባባ በየት አለ? መጡ ተነስተው አብረው ያው ቡቺ እየተከተለች ነው። መጣች እቺስ ባባ መጡ እንዳለ ሁሉም ሞተር ያባረሩ ነው። በናያት መጡ ሁሉም ባባ ውሾች። ባባ ለምንድን ነው የምትወደው ውሻ? ባባ በጣም ነው ውሻ የሚወደው። ገና በዚህ ነው፣ ገና 9 ወሩ ነው። በዚህ ውሻ በጣም ነው የሚወደው አይደል አባቴ? ያው እስካሁን እነሱን ነው እያየ ያለው። ከኋላ ቀረችብን ውሻ። በቃ ውሻ ፍቅሩ አይደል አባቴ? ሱቅ ያው ዕቃ ግዙ ተብሎ እናታችን ልካን ውሻ ስናይ ነው እስካሁን የቆየ ነው ለቁርስ። ያው እየተከተለችን ነው። እሷም ትወደዋለች ደግሞ አይደለ ባባ? በእጥፍ መጣች ባባ። አያት ሁሉም መጡ። ስቲል እነሱን እያየን ያለው ከኋላችን ያሉ ትንሾች ነው ቼክ የሚያደርገው። እስካሁን አልተለየችንም ባባ። በናያት እያት ሁሉም መጥተዋል። ሌሎቹ መጥተዋል። እንግዲህ እነዚህ ላይክ እኛ ሰፈር ውስጥ ያሉ ውሾች ናቸው። በራችን ጋር የኛ አይደሉም፣ ግን ያው ለምደውን ውሃ ላይ ሄደች ነው ወክ ያደረገች። በናያት ባባ እና በጣም ነው የሚወደው ውሻ። እስቲ ጊፍት የምትሰጡት ሰዎች ካላችሁ እንግዲህ የዩቲዩብ ቤተሰቦቻችን ጊፍት የምትሰጡት ሰዎች ካላችሁ በጣም ነው ደስ የሚለን አይደለ እንዴ? What the dog doing? እስቲ ያው ግቢ ድረስ ተከትላ መታለች። ተከትላናለች ግቢ ድረስ። ያው እዚህ ድረስ መታ አብራ አለች ትብላ። እሺ ከሰጣታ ዛሬ ጠገብሽ። ውሻችን ምግብ እየበላች ነው።
ያው ትንሽ ጨለማ ነው እንግዲህ። ሃይ ሃይ ኦልራይት ጋይስ የዛሬው ቪዲዮ ይመስል ነበር። እንግዲህ ውሻችንን አብልተናል። የባርኮንን ውሻ አይደለ ውሃ ጠጥታለች። እንግዲህ ቻው ስንላት እንሄዳለች። ቪዲዮ ላይ እንዳያችሁት ማለት ነው። ቭሎጎች እንደዚህ እንሰራለን ወጣ ወጣ እያለን። አብራችሁን ሁኑ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስንፖስት ደግሞ ቶሎ ቶሎ ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን ተጫኑ ማለት ነው። እንወዳችኋለን። ይመቻችሁ። ከባርኮን ቲዩብ ፒስ አውት